እንኳን ወደ ኢትዮ ግራፊክስ ዩቲዩብ ቻናል በሰላም መጣችሁ። በዩቲዩብ ቻናላችን ላይ መሰረታዊ የግራፊክስ ዲዛይን ከዜሮ እስከ ፕሮፌሽናል ድረስ የምናስተምርበት ዩቲዩብ ቻናል ስለሆነ የግራፊክስ እና የቪዲዮ ኤዲቲንግ ትምህርቶች ከፈለጋችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እየጠየቁ ከዛሬ ጀምሮ ለሚቀጥሉት ሳምንታት መሰረታዊ የግራፊክስ ዲዛይን ኮርስ መስጠት ስለምንጀምር እናንተም የኮርሱ ተካፋይ እንድትሆኑ በአክብሮት እጠይቃችኋለሁ። የምንጀምርበት አፕሊኬሽን ፒክስል ላብ ሲሆን እንዴት አድርገን በሞባይላችን ላይ አፕሊኬሽኑን ዳውንሎድ እንደምናደርግና እንዴት አድርገን መስራት እንደምንችል በጋራ እንመለከታለን ማለት ነው። ስኬጁላችን የሚጀምረው መሰረታዊ የፒክስል ላብ አጠቃቀም አንስቶ እስከ ፕሮ እንሄዳለን ማለት ነው። በመጀመሪያዎቹ ሳምንታት ውስጥ ስለ ፒክስል ላብ ምንነት፣ ኢንተርፌሱ ምን አይነት ቱሎች ሌአውቶች እንዳሉት እንመለከታለን። በመቀጠል ደግሞ ቴክስት አድ ማድረግ፣ ፎንቶችና ከለሮችን መቀየር አብረን እንመለከታለን። ቀጥለን ደግሞ ባክግራውንድ መቀየር፣ ስቲከር ሼፕ መጠቀም፣ ሻዶ ስትሮክ እና ኢፌክቶችን ማስገባት እንዲሁ ደግሞ ሎጎችን አብረን በጋራ እንሰራለን ማለት ነው። በመቀጠል ደግሞ 3ዲ ቴክስቶች መጻፍ፣ ተምኔል መስራት፣ ፖስተር ዲዛይን፣ አድቫንስ ኢፌክቶችን መጠቀም አብረን እንመለከታለን ማለት ነው። እናንተም ከኛ ጋር ሆናችሁ ይህንን ኮርስ በአግባቡ ከተከታተላችሁ የራሳችሁ የሆነ የገቢ ማግኛ መንገድ እንደምትፈጥሩ በእርግጠኝነት እነግራችኋለሁ። ስለዚህ የመጀመሪያ ቪዲዮአችን የሚሆነው የፒክስል ላብ ኢንተርፌሶች ማየት ይሆናል ማለት ነው።